አንድ ሰው በችኮላ መኪናውን የመንገድ ጠራጊ አጠገብ አቆመ። ወዲያውም የመጠጡን ዕቃ ከመስኮት ወደ ውጭ ወረወረ። እንደገናም ተጨማሪ ቆሻሻ ከመኪናው ወደ ውጭ ጣለ። መንገድ ጠራጊውም በትህትና ጌታዬ፣ የቆሻሻ መጣያ ገንዳ ጥቂት ሜትሮች ራቅ ብሎ ይገኛል፣ እሱን መተከም ይችሉ ነበር አለው። ሰውየውም በትህቢት ምንድነው ያልከው? አንተ ለዚህ ስራ ይከፈልህ የለም እንዴ? ታዲያ አንተ እያለህ ራሴን ለምን አስጨንቃለሁ? ሲል መለሰ። ይሄኔ የመንገድ ጠራጊው ትንሿ ልጅ አባቷን እየረዳች ነበርና ቆሻሻውን ሰብስባ በማንሳት ወደ ሰውየው መኪና ውስጥ መልሳ ወረወረችው። ከዛም ማፈር አለብህ ጌታዬ፣ እንዴት እንደዚህ ታደርጋለህ? አለችው በቁጣ። ሰውየውም ተናዶ አንቺ ትንሽ አይጥ ምን ታውቂያለሽ? ደሃ አባትሽ ስነ ምግባር ሊያስተምርሽ ይገባል ሲል ተቆጣ። ከመኪናውም ወርዶ የመኪናውን የኋላ ኮፈን ከፍቶ ይዞት የነበረውን ሁሉንም ቆሻሻ መንገዱ ላይ ደፋው። መንገድ ጠራጊውም ሰውዬ ቆሻሻ ራሱ ባይናገርም ስለ ጣለው ሰው ግን ብዙ ይናገራል አለው። ሰውየውም በቁጣ ዝም ብለህ አንተ ቆሻሻ ሰብሳቢ፣ መንገድ ላይ ቆሻሻ ባይኖር ኖሮ ስራ አትሆን ነበር ሞኝ ብሎት እየነዳ ሄደ። ከብዙ ሰዓታት በኋላ ሴት ልጁን ከትምህርት ቤት ለመውሰድ መኪናውን አቆመ። ልጁም ወደ መኪናው ልትገባ ስትል ዝገት ያለው ሚስማር ረገጣ ወደቀች። ወዲያውም እርዱኝ አባ እርዱኝ ብላ በከፍተኛ ድምፅ ጮኸች። አባትየውም በፍጥነት ወደሷ ሄደ። ሲደርስ ግን ዝገት ያዘ ሚስማር የልጁን እግር ወግቷት ነበር። ልጅቷም በንዴት ምን አይነት ኃላፊነት የጎደላቸው ሰዎች ናቸው መንገድ ላይ ቆሻሻ የሚጥሉት ስትል በህመም ውስጥ ሆና በምሬት ተናገረች። በመኪናውም እንዳለች አምላኬ ሆይ እንደገና መሄድ አልችልም፣ በቃ ምንድነው የሚሻለኝ ብላም በለቅሶ ተናገረች። አባትየው ግን ምንም ሳይናገር በጥፋተኝነት ስሜት ኩስም ብሎ ቀረ። ልጁም በህመም ስታልቅስ ባየ ጊዜ ቀደም ብሎ የመንገድ ጠራጊው የተናገረው ቃል በጆሮቹ እንደገና አስተጋባ። ቆሻሻ ራሱ ባይናገርም ስለ ጣለው ሰው ግን ብዙ ይናገራል። እርግጥም ቆሻሻው ስለ ራሱ ብዙ ተናገረ፣ ስለ ጣለው ሰው እውነትን ገለጠ። የዛሬ ተግባራችን የምንወዳቸውን ሰዎች ላይ መከራ ይዞ እንደሚመጣ በግልጽ ተረዳ። የልጁ እንባና ህመም በራሱ ድርጊት መምጣቱ መሆኑ ልቡን በከፍተኛ ጸጸት አድማው።